መንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ኢዮብ ምዕራፍ 1 አዎዝ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን፣ እግዚአብሔርን የሚፈራ ከክፋትም የራቀ ነበረ። 7 ወንዶችም 3 ሴቶች ልጆችም ተወልደውለት ነበር። ሀብቱም 7,000 በጎች፣ 3,000 ግመሎች፣ 500 ጥንድ በሬ፣ 500 እንስት አህያዎች ነበሩት። እጅግ ብዙም ባሪያዎች ነበሩት። ያም ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ታላቅ ነበረ። ወንዶች ልጆችም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3 እህቶቻቸውንም ከእነርሱ ጋር ይበሉና ይጠጡ ዘንድ እነርሱ ልከው ይጠሯቸው ነበር። የግብዣ ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበረ። ኢዮብ ማልዶ ተነሳ፣ እንደ ቁጥራቸውን ሁሉ የሚቃጠል መሥዋዕት አቀረበ። እንዲሁ ኢዮብ ሁል ጊዜ ያደርግ ነበር። ከዕለታት አንድ ቀን እንዲህ ሆነ። የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣን ደግሞ በመካከላቸው መጣ። እግዚአብሔርን ሰይጣንን ከወዴት መጣ አለው። ሰይጣንም ምድርን ሁሉ ዞርኳት፣ በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከተውን? በምድር ላይ እንደርሱ ፍጹምና ቅን፣ እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነው። እርሱንና ቤቱን በዙሪያው ያሉትንም ሁሉ አላጠረከለትም። የእጁን ሥራም ባርከለታል። ከብቱም በምድር ላይ በዝቷል። ነገር ግን እጅህን ዘርግተህ ያለውን ሁሉ ብትወስድ በእውነት በፊት ይሰድብሃል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለው ሁሉ በእጅ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። አንድ ቀንም እንዲህ ሆነ። የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና ይጠጡ ነበረ። መልእክተኛውም ወደ ኢዮብ መጥቶ በሬዎች እርሻ ያርሱ፣ በአጠገባቸውም አህዮች ይሰማሩ ነበር። የሳባም ሰዎች አደጋ ጣሉ፣ ወሰዷቸውም፣ ብላቴናዎችን በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬንም አመለጠሁ አለው። እርሱም ገና ሲናገር ሌላ መጥቶ የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹንም አቃጠላቸው፣ ጠባቂዎችም በላቸው። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላ መጥቶ ከላዳውያን በ3 ረድፍ ተከፍለው በግመሎች ላይ አደጋ ጣሉ፣ ወሰዷቸውም፣ ብላቴናዎቹንም በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላው መጥቶ ወንዶችና ሴቶች ልጆችህ በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ዘንድ እነሆ አውሎ ንፋስ ከምድር በዳ መጥቶ የቤቱን አርሶት ማዕዘን መታው፣ በብላቴናዎች ላይም ወደቀ፣ ሞቱም። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድር ላይ ተደፍቶ ሰገደ፣ እንዲህም አለ፣ ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሣ፣ የእግዚአብሔር ስም የተባረከ ይሁን። በዚህ ሁሉ ኢዮብ አልበደለም፣ ለእግዚአብሔርም ስንፍናን አልሰጠም።
መጽሐፈ ኢዮብ ምዕራፍ 2 ከዕለታት አንድ ቀን እንዲህ ሆነ። የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣን ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣ አለው። ሰይጣንም በምድር ላይ ዞረው በእርሱም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከተውን? በምድር ላይ እንደርሱ ፍጹምና ቅን የለም። በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቀሰኝ እስካሁን ፍጹምነቱን ይዟል። ሰይጣንም መልሶ እግዚአብሔርን ቀረበ። ቁርበት ስለ ቁርበት ነው። ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። ነገር ግን አሁን እጅህን ዘርግተህ አጥንቱንና ሥጋውን ዳብስ፣ በእውነት በፊት ይሰድብሃል አለው። እግዚአብሔርም ሰይጣንን ሕይወቱን ተወው እንጂ እነሆ እርሱ በእጅህ ነው አለው። ሰይጣንም ከእግዚአብሔር ፊት ወጣ። ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ሥጋውንም ይፈቅበት ዘንድ ገል ወሰደ፣ በአመድም ላይ ተቀመጠ። ሚስቱም እስካሁን ፍጹምነትን ይዘሃልን? እግዚአብሔርን ስደብና ሞት አለችው። የሚቀጥለው ከግሪክ የተጨመረ ነው። ደግሞ እግዚአብሔርን ጥቂት ወራት ደጅ ጠናዋለሁ፣ ዳግመኛ መከራውን እታገሳለሁ፣ የቀድሞ ኑሮዬንም ተስፋ አደርጋለሁ ትላለህን? አለችው። እንደዚህስ እንዳትል ከዚህ ዓለም እነሆ ስም አጠራርህ ጠፋ፣ ሴቶች ልጆችና ወንዶች ልጆችም ሞቱ። እኔስ 9 ወር ሳረግዝ ሳምጥ ስወልድ ሳይርበኝ ሳይጠቅመኝ በከንቱ ደከምኩ አለች። አንተም በመግል ተውህ፣ በትል ተከበብክ ትኖራለህ፣ ሌሊቱን ሁሉ ስትዘብት ታድራለህ። እኔ ግን እየዞርኩ እቀላውጣለሁ፣ ከአንዱ ሀገር ወደ አንዱ ሀገርም ከአንዱ ቤትም ወደ አንዱ ቤትም እሄዳለሁ። ከድካሜ በእኔ ላይ ካለ ከችግሬም አርፍ ዘንድ ከጠዋት ጀምሮ ፀሐይ እስከሚገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናገረው፣ ሙት አለችው። እርሱ ግን አንቺ ከሰነፎች ሴቶች እንዳንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን ተቀብለን ክፉ ነገርንስ አንቀበልምን? አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም። ሦስቱም የኢዮብ ወዳጆች ይህንን የደረሰበትን ክፉ ነገር ሁሉ ሰምተው ከየአገራቸው መጡ። እነርሱም ቴማናዊ ኤልፋዝና ሹሃዊ፣ በልዳዶስ፣ ነአማታዊ፣ ሶፋር ነበሩ። እነርሱም ሊያዝኑለትና ሊያጽናኑት በአንዲት ወደ እርሱ ለመምጣት ተስማሙ። ከሩቅ ሆነውም ዓይናቸውን ባነሱ ጊዜ አላወቁትም። ድምፃቸውንም አሰምተው አለቀሱ። እያንዳንዳቸውን መጎናጸፊያቸውን ቀደዱ፣ ወደ ላይም ወደ ራሳቸውም ላይ ትቢያ ነሰነሱ። 7 ቀንና 7 ሌሊትም ከእርሱ ጋር በምድር ላይ ተቀመጡ። ሕመሙም እጅግ እንደበዛ አይተው ከእርሱ አንድ ቃል የሚናገር አልነበረም። መጽሐፈ ኢዮብ ምዕራፍ 3 ከዚያ በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። ኢዮብም መለሰ እንዲህ አለ፣ ያ የተወለድኩበት ቀን ይጥፋ፣ ያም ወንድ ልጅ ተጸነሰ የተባለበት ሌሊት፣ ያ ቀን ጨለማ ይሁን። እግዚአብሔር ከላይ አይመለከተውም፣ ብርሃንም አይበራበትም። ጨለማና የሞት ጥላ የራሳቸው ገንዘብ ያደርጉት፣ ደመናም ይርፈብ። የቀን